ነው ማይነግር ይመለከቱት ያንን አትስበኩኝ እኔ ኢትዮጵያዊነትን ከማንም በላይ እኔ አውቀዋለሁ የሚል ይመስለኛል ለትሪ እሺ በመጨረሻ የምትለው ካለ አንዴ ቃል ስጥና ለሌሎች እድል ሰጣለሁ እሺ ምን ትላለህ በመጨረሻ ኦኬ ቴዲ በጣም ማመሰግነው በጣም ቆንጆ ውይይት ነው እኔ ከጠበቅኩት በላይ ከፍ ብሎ ስለሆነ የመጣው ቴዲን ደግሜ አመሰግነዋለሁ አንተንም ይሄንን ውይይት ከፍተ ሁላችንም እንድንተነፍስ ሐሳባችን እንድንካፈል እንድናካፍልን ስለፈቀድክልኝ ቴዲ ከልብ አመሰግናለሁ ቴንክ ሶ ማች ከልብ አመሰግናለሁ አድማጫችን እግዚአብሔር ያክብርልኝ እሺ አንድ ከዚህ ያርኩኝ አስገባችኋለሁ በትግስት ጠብቁኝ ወደዚህ ይመጣለሁ እሺ ጤና ይስጥልኝ ሄሎ ዩቲዩብን ዝጊው እናቴ ወይ አባቴ ይሰማል ጤና ይስጥልኝ ይሰማል ድምጽ ትንሽ ሳፍኗል ምናምን በደማ ድምጽ ትንሽ ታፍኗል ኦኬ የኔ ድምጽ ይሰማል ያንተ ድምጽ ሰማለሁ እሺ የቴዲ አፍሮን ዳስጣል የሚለውን ሰምተሃል በደንብ የቴዲ አፍሮን ሙሉ በሙሉ አልደግፈውም ለምሳሌ ዳስጣልን ሰምተሃል በደንብ انا ሙዚቃውን ራሱ አልሰማም እንትሩን ሐሳብ ዳስጣልን የሰማችሁ ብቻ ላኩልኝ ጋይስ አይ ቶልድ ዩ ጋይስ ይሄ ቀላል ውይይት አይደለም ዝም ብላችሁ ባሉ እንዳትመጡ ዳስጣልን ትላንትና 18ቱን ሙዚቃ አጫዎች ያላችኋሉ ምትደውሉ ሰው ላኩልኝ ጋይስ አይ ቶልድ ዩ ጋይስ ይሄ ቀላል ውይይት አይደለም ዝም ብላችሁ ባሉ ሄሎ ይሰማል ሄሎ +972 ጤና ይስጥልኝ ሄሎ ድምጽ ትንሽ ርቋል ይሰማል ሁሉ ሰላም ድምጽ ትንሽ ይርቃል አይ ቲንክ መኪና እየነዳ ነው መሰለኝ እሺ ላስታክሩ አንዴ በዛኔ ከፋ ፕሊስ ጋይስ አድማጭ ተመልካች ብዙ ሰው ያደመጣችሁ ስለሆነ ዳስጣልን በደንብ የሰማችሁ መቻል አለባችሁ እሺ አሁን ይሰማል ወንድሜ ዳስጣልን ሰምተሃል ቴዲ አፍሮን መጀመሪያ ቴዳ በጣም አመሰግናለሁ ለምሰተን ተሳትፎ ዳስጣልን ሰምቻለሁ ግን በመጀመሪያ ማለት የምፈልገው አይ ቲንክ ሁለተኛው ወይ ሶስተኛው ነው የገባውት መሰለኝ ሁለተኛው ነው የገባው እሺ ማንንም የስንፈት አማርኛ ያለበት ገብቶ የቴዲ ዘፈን መተንተን አይችልም ምክንያቱም 10 እና 12 ክፍል ድረስ እንኳን ተምሮ ከ10 ውጤት ሲፈተን አማርኛ 3 የመጣ ተማሪ የቴዲ ዘፈን መተንተን ፌር ነው ይላል እና ዳስጣልን ሰምቻለሁ በደንብ እሺ አንድ በዛት ይወጣል በደንብ ተንትሮ ማለት ይቻላል እሺ ለመንደርደሪያ እንዲሆነን እሺ ወይ ዳንተ አትንገረኝ ማንነቷን ምጣት ታስተምርም ልጅናቷን ማለት ምን ማለት ነው እሱ ጋር ምንድነው ቤሮችን በሙሉ ይከፋፍልና የሆነ ነገር በሆነ ላይ ክሱንን ጫና ሲፈጥርበት በሆነ ብሔር ይደበቃል ማለት ነው ያን ይደበቅና ኢትዮጵያ ብሎ ይመክራል ማለት ነው ወደ ኢትዮጵያነት ወይም ወደ አንድ ብሔር ይደብቀውና ልክ ያን መደበቂያ ያደርገዋል እሱን ተች ለማድረግ ነው ብዬ ነው እኔ ወሰርኩት ያው ላቪ ነው ሌላ ምንም ሩቅ ነገር የለው ለብልጽግናዎች ነው ኦኬ አብይ አህመድ ስለ ኢትዮጵያዊነት ሊነግር አይችልም ማለት ነው አይችልም ምክንያቱም በብሔር ያባላ የሆነ ነገር ስትለው ኦሮሞ የለው ብሔር ተነስና እኔ ኦሮሞ ነው ማገለግለው ላይ እንደዚህ አይነት ነገር ነው ያለው ገብቷል ያለ ማለት ነውና አትንገረኝ የሚለው ያንን ነው እና የሚያደርገው ታስተምርም ልጅናቷን ይላል እና እዚህ ጋር ምጣት ታስተምርም ልጅናቷን ሲል እናት ማን ነው ልጅ ማን ነው ያው ህዝቡ እናት ነው ምክንያቱም የቆየ ነው ዘፍኖታል እኮ ላይክ ልጅ ላይክ ድምጽ ይቆራርጣል ወንድሜ ድምጽ ይቆራርጣል አሁን ሰማሉ አሁን ትሻላለህ እሺ ያኛው ዘፈን ጋር የኃይለ ሥላሴ ንግግር ያስገባበት ጋር ቆይ ጋር ይከናጃል ቆይ ከዚህ አንወጣም ምክንያቱም ቁጥር 1 ላይ ተጻፈ አንወጣም ነው በዚህ መንገድ ሞክሬ ነው ህዝቡ እናት ነው እሱ ደግሞ ልጅ ነው በቃ እሱ ስለ ኢትዮጵያነት ሊያስተምር አይችልም በቃ ዛት
ይሄ ነው ቀጥታ። ኦኬ እንደዛ ለማለት እንደዚህ ነው የተረዳሁት እኔ። ኦኬ አንተ የተረዳው እንደዛ ነው። እንደዚህ ነው የተረዳሁት። እሺ ሌላኛው ኢትዮጵያዊነት ወይም ደግሞ ኢትዮጵያ ሞታለች ብለህ ታስባለህ? አንዳንዶች የሞተችው ኢትዮጵያ ከዚህ ቀደም የነበረችው ድሮዋ በልባችሁ ያላችሁ የነበረችው ወይም ደግሞ ከዚህ ቀደም የነበረችው ጨቋኟ ኢትዮጵያ ናት ይላሉ። አንዳንዶች ደግሞ የስ ይላሉ። አንተ ኢትዮጵያዊነትና ኢትዮጵያ ሞተዋል ብለህ ታስባለህ? እንደ ዘመን ስንራመድ ነው። ኢትዮጵያ ሞታለች እኮ መሬቱ መፍረስ የለበትም ወይም ደግሞ መገለባበጥ የለበትም። እንደ ዘመን መራመድ አልቻለም። ከሌላው አንፃር ስንነሳሰር የድሮ ይሻላል ነው። ገብተዋል? የድሮ ይሻላል። እነሱ አሁን ተቃዋሚዎች የሚሉት ዘፈን ድሮ የምትለው የነበረው ስርዓት እስነን ስለሻር ነው እስናፋቂ ነው ብለው ነው የሚያምኑት እነሱ። ነገር ግን የሚለው አሁን ካለው አንተ በብሔር በዘር ያን ቢሆን እየተረዳሁት ነኝ። ታልተኛል? እሺ ይሰማል ድምጼ? የመጨረሻ ኔትወርክ ጥራት ስለሌለው ለሌሎች እድል መስጠት ስላለብኝ በአንድ ደቂቃ የተሰማህን በልና እንሰነባበታለን። እሺ ይሰማል። ኦኬ በአንድ ደቂቃ ጀስት ሰመሪ ስጥና እሺ ያ ተናገር። አዲስ አበባ ዳር አቆሙን የሚለውን እሱን ጥያቄ እንድታነሳልኝ ፈልጌ ነው። ያ መናገር ትችላለህ። ዳር አቆሙን ሲባል መሀል ዳር አቆሙን የሚለው ሁሉ አጠቃላይ አዲስ አበባ ዘካፒታል ሲቲ ኦፍ ኢትዮጵያ ናት። ስለዚህ ዋና ከተማችን መናሪያችን ሆና እያለ ሁላችንም ጠራ ነው ማለት ነው። በፍቅር ጠራ ነው እና ከዋና ከተማችን መናሪያችን ላይ ያስቀመጥ ነው። ያን አስቀምጠ ነው ሳለ በፍቅር በምንፈልገው ቃላት ሸነገለንና ከዚያ በኋላ ዳር አቆመን ማለት የአዲስ አበባን ሕዝብ ብቻ አይደለም ዳር ያቆሙ አጠቃላይ ከክልሉ ላይ ማን ነው ዛሬ በነፃነት በባስ አዲስ አበባ መሄድ የሚችለው? አለ እንዴ? በፕሌን ነው ሁሉም የሚሄደው። ገብቷል? በሰማይ ላይ ማለት ነው። ያንን በነፃነት መሄድ አንችልም ለማለት ነውና እንደዚህ ብዬ ነው የተረዳሁት። አመሰግናለሁ። እሺ ከልብ አመሰግናለሁ ወንድሜ። እሺ እግዚአብሔር ከክፉ ይጠብቅ ወንድሜ። ቻው ቻው። እሺ ሄሎ ጤና ይስጥልኝ። እንዴት ነው ወንድሜ? ሰላም ብያለሁ ወንድም አለ። ዳስ ጣልን ሰምተከዋል? እንዴት ነው? እግዚአብሔር ይመስገን። ዳስ ጣልን የቴዲ አፍሮን ሙዚቃ ሰምታል? ዳስ ጣልን ሰምቼዋለሁ። ዳስ ጣል እንግዲህ ያው ዳስ ጥለው ድሮ ዳስ የሚጣለው ለሙሽራ ነው እንግዲህ ኤርትራዎች በደንብ እንዲዘጋጁበት ተዘፈነላቸው። ያው ኢትዮጵያ ፖለቲከኞች በዚህ ሰዓት ሞታ እንዳለ ሩዝ ቀቃዩም ፍየል አጋጁም ፖለቲከኛ ሆኖ መረዳት አልቻለም የኢትዮጵያ ሕዝብ። ኦኬ ምን ማለት ነው? እሺ ለምሳሌ ለመንደርደሪያ እንዲሆን ኦኬ አዲስ አበባ ውስጥ የተሰራው ስራ በሙሉ ብላሽ ነው ብለህ ታስባለህ? በዚህ ሰዓት አዲስ አበባ እየተሰራ ያለው ነገር ተበላሽቷል ለማለት እንዴት በምን አይን አይተው ተበላሽቷል ማለት ይቻላል? እሺ አንዳንዶች ከዳር መጡና መሀል ገቡና ዳር አቆሙን እኛን ይላሉ። ያ ማለት እኮ ዞሮ የሚታወቅ ነገር ነው ቴዲያችን። ያ ማለት ልንገርሽ እሱን ደግሞ 12 ነብር ዞሮ የሚታወቀው ደም በመጠጣት ነው። ነብር የሚታወቀው ደም በመጠጣት ነው። 12ቱን እየበተነ ያለው ዳር ሆኖ አንድ ሰው እንደሆነ አንድ ማለት ዞሮ እኔ አማርኛ አልገባቸው ይሆን ሰዎቹ በምን እንዴት አድርገው ኦሮሞ አማራ እያሉ እንደሚበታትኑ ግራ እየገባኝ ስለሆነ ብቻ ዞሮ ያው እየተዘፈነ ያለው ለኛ ሀገር ፖለቲካ ሳይሆን ዞሮ ሙሽራው ለድሮ ዳስ ማን ነው መሀል የገባው? ማን ነው ዳር የወጣው? በአንተ ትንታኔ፣ በአንተ ግንዛቤ ዳር የገባው ይታወቃል። ዞሮ በዚህ ሰዓት ያለው ቲፒኤልኤፍ እና ሻዕቢያ መሀል ገብተውብናል። ዞሮ ኦሮሞ አማራ እያሉ እየበተኑ ደም እየጠጡ ከሁለቱም ወገን ኦሮሞም አማራም መረዳት ያልቻለው ነገር ቢኖር በዚህ ሰዓት ደም መሀል ገብተው ደም እየጠጡ ያሉትን ዜጎች ቴዲ አፍሮ እኮ መሀል ገቡና በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር ይላል። የሆነ አካል በፍቅር የጠራ አካል አለ። ከዛ ደግሞ መጨረሻ ላይ ቁማር ተበልቶ ዳርና ዳር የቆመ አለ ነው። ሰው መሀል የገባው ማን ነው? አንዳንዶች የኦፒዲዮ ነው ይላሉ። ቲፒኤልኤፍ እና ብአዴን ናቸው ዳርና ዳር የቆሙት ይላሉ። አንተ ምን ትላለህ?
እኔ ያው ማል ገብቶ እየበታተነ ያለው ቲፒኤልኤፍ እና ሻቢያ ነው ብዬ ነው ማምነው እንደኔ። ቲፒኤልኤፍ መች ማል ገባ? ዳር እኮ ነው ያለው ቲፒኤልኤፍ። ዞሮ ዳር ሆኖ መርዝ እየረጩ ያሉት እነሱ ናቸው። ስለዚህ ዳር ሆኖ ምንም እንኳን ዳር ቢሆንም መሀል እንዳለ ነው የሚቆጠረው ለማለት ፈልገ ነው አሉ። በቃ ብቻውን አንድ እንጨት እኮ መንደድ አይችልም ቴዲያችን። ብቻውን ዶክተር አብይ ምንም ማምጣት ስለማይችል መሀል ላይ አሉ እኮ እዛው ውስጥ ላይ መሀልም ሆነው እኮ እየበታተኑ ያሉት ያው ዞሮ መሀል ላይ አሉ ማለት ነው እነሱ ራሱ። እሺ ስለ ዳስጣል አጠቃላይ ያንተን እይታ ንገረን በአንድ ደቂቃ፣ ከዛ ለሌሎች እንሰጣለሁ። ኦኬ ስለ ዳስታ ምለው ነገር ቢኖር ያው ኤርትራ ወንድሞቻችን እንዲዘጋጁበት ዳስጥለው እኛ ሙሽራዎች እስክንሄድ እንዲጠብቁን እላለሁ። የተዘፈነው ለኤርትራውያን ነው የምትለው አንተ? ይሄ ዘፈን የተዘፈነው ለኤርትራውያን ነው የምትለው? 100% ያው እኔ በምረዳው ያው ለሁሉም እኔ ቴዲን ዘፈን በነገራችን ላይ ለኢትዮጵያ ፖለቲከኞች ነው ወደ ኢትዮጵያ ነው ፖለቲካ የዞረው ብዬ አላምንበትም። ቆይ ቴዲ ትንሽ ግራ ስለገባኝ ነው። ለኤርትራውያን ነው የተዘፈነው እንድትል ያደረገህ ምንድን ነው? እስኪ የተወሰነ ምሳሌ ስጠኝ። ይሄ ዘፈን የተዘፈነው ለኤርትራውያን ነው እንድትል ያደረገህ ምንድን ነው? እንድል ያደረገው ፖለቲካው ያለው ነገር ይታወቃል። ዞሮ በዚህ ሰዓት ያለው ነገር ኢትዮጵያ ወዴት እየሄደች እንደሆነ፣ ምን እያሰበች፣ ምን ለመስራት እያቀደች እንደሆነ ይታወቃል እኮ። ታዲያ ለኢትዮጵያ ዳር የነበረው ኢትዮጵያዊ በዶክተር አብይ ነው የተዘፈነው ብሎ ለማመን ይከብዳል እኮ። ዶክተር አብይ እኮ ኢትዮጵያዊ ነው። ስለዚህ ማመን ይከብዳል። ይሄን ለዶክተር አብይ ይዘፍነዋል ብለህ ማመን ስለሚከብድ ነው። ለኤርትራ አላምንበትም። ለኤርትራ ነው የዘፈነው ፈጽሞ ማለት ነው። ዶክተር ለኤርትራ ነው የዘፈነው ፈጽሞ ማለት ነው። ዶክተር አብይ ኢትዮጵያዊ ነው፣ ቴዲም ኢትዮጵያዊ ነው። ኢትዮጵያዊ ሆኖ መሀል ገቡና የሚለው ነገር ዛሮ አላምንበትም። ለኢትዮጵያዊ የተዘፈነ ብዬ እኔ የተዘፈነው ጠቅላላ የቴዲ ዘፈን ደጋግሜ ዳስታ የሚለውን ነገር አልገባ ብሎ ዳስታ ማለት ምን ማለት ነው ብዬ አማርኛ አልገባ ብሎ ደጋግሜ ሰምቼ ነው። ዳስጣል ማለት እኛ ያው ባደግንበት ሀገር ዳስ ማለት ድሮ ለሰርገኞች ይሄ ድንኳን ሳይመጣ ለሰርገኞች የሚደኮን ዳስ ነው። ያ ማለት ዶክናችሁ ጠብቁን እንመጣለን የሆነ ቀን እቺ ነገር ወደ አንድ በኩል ትሩ ነው ሞድ ሁሌ እከታተላለሁ። ተባረክ ወንድም አለ። ቴንክ ዩ ወንድሜ። እሺ ከልብ አመሰግናለሁ። በጣም ነው ሞድ ሁሌ እከታተላለሁ። እሺ ወንድሜ ተባረክ ወንድም አለ። ቴንክ ዩ እግዚአብሔር ያክብርልኝ። ጤና ይስጥልኝ። እግዚአብሔር ይመስገን። ኢትዮጵያ ሞታለች ብለህ ታስባለህ? ኮንትራዲክት ነው። ኢትዮጵያ ሞታለች ማለት በአንተኑ ተራራውና ወንዙ ሞቷል ማለት አይደለም። ግን በኢትዮጵያ ውስጥ ኢትዮጵያ ብዙ ልጆቿን እየሰዋች ነው ብዬ አስባለሁ። ገባ? በየትኛውም በኩል በኦሮሚያ ብትሄድ፣ በአማራ፣ በትግራይ ብትሄድ፣ በደቡብ፣ በቤንሻንጉል ብትሄድ፣ በሁሉ ቦታ ኢትዮጵያ ልጆቿን እየሰዋች ነው ብዬ አስባለሁ። እሺ ሌላው አወዛጋቢ ቃል አርቲስቱ ላንሳ ባንዲራይን ብሎ የሚያሳየን ባንዲራ ኮከብ የሌለበት ነው። ይሄን ባንዲራ ያዩ አንዳንድ ሰዎች ኮከቡን ማንሳት ማለት ከብሔር ብሔረሰቦችና ከሃይማኖት እኩልነት ጋር ከሚለው ጽንሰ ሀሳብ ጋር መጋጨት ነው ይላሉ። አንዳንዶች ደግሞ የለም ትክክለኛው ባንዲራ ይሄ ነው ያደረገው ትክክል ነው ይላሉ። ምን ትላለህ? እኔ ሰው ያመነበትን ባንዲራ የያዝ ብዬ የማስብ ሰው ነኝ። ገባ? ሰው ይገልጸኛል፣ ሪፕሬዘንት ያደርገኛል ብሎ የሚያምንበትን ባንዲራ የያዝ የምል ሰው ነኝ። ገባ? ማንም ሰው ይሄን ባንዲራ መያዝ አለበት ብሎ መገደድ የለበትም። ሰው እኔ ነው እኔን ዲፋይን የሚያደርገኝ ካለ እሱም ባንዲራ ነው መያዝ ያለበት። ቴዲ እኔን ዲፋይን የሚያደርገኝ ልሙጡ ነው ካለ ልሙጡን ያዝ። እኔ ዲፋይን የሚያደርገኝ ቡኒ ጥቁር ቀይ ነው ካለ ቡኒ ጥቁር ቀይ ያዝ። እኔ ዲፋይን የሚያደርገኝ ግራጫ ነው ካለ ግራጫ ያዝ ብዬ የማስብ ሰው ነኝ። ገባ? ኦኬ ወደ አንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ማለት ምን ማለት ነው? ማን ነው እናት? ማን ነው ልጅ? ማን ነው እናት? ማን ነው ልጅ ማለት ብሔርተኝነትን ካፕ አድርገው ኢትዮጵያዊነትን በኢትዮጵያዊነት ቁማር የሚጫወቱትን
ብልጽግና ውስጥ ያሉትን ሰዎች ነው ይሄን ነገር እኔ እንደፈታሁት ማለት ነው። ገባ የሆነ ሲሞቅ ኢትዮጵያዊ ሲቀዘቅዝ ብሔርተኛ፣ ሲሞቅ ኢትዮጵያዊ ሲቀዘቅዝ ብሔርተኛ፣ የሆነ ነገር ሲነኩ ኦሮሞ ተነካ፣ አማራ ተነካ፣ ትግራይ ተነካ ብሎ የሚነሱትን ማለት ነው። ገባ ለይተው ኢትዮጵያዊ ያልሆኑ ወይም ደግሞ ብሔርተኛ ያልሆኑ ብቻ በሁለት እግር ሁለት ዛፍ እየወጡ ያሉትን ነው ብዬ የማስበው ነው። እሺ በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር ይላል። እነማን ናቸው ጠሪዎች? እነማን ናቸው ዳር የቆሙት? እስኪ ብልጽግና ናቸው የጠሩን። ሲጠሩት የአዲስ አበባ ህዝብ ነው ሆ ብሎ የመጀመሪያ የተቀበለው። በቦምብ የፈነዳለት በተሰሩት ድራማም ቢሆን በቦምብ እስካሁን ድረስ አካል ጎድሎ ነፍስ ጠፍቶ ያለው በቦምብ የአዲስ አበባ ህዝብ ነው። ስቴል ጋር እየተገፋ ያለው አዲስ አበባ ህዝብ ነው። ይሄ ነገር ከብሔር ጋር የሚገናኝ ነገር አይደለም። ለምን ኦሮሞ ብትለው ኦሮሞ ህዝባችን ነው፣ ኦሮሞ ደማችን ነው። እንዴ አጠገባችን ያለው ኦሮሞ ነው። አዲስ አበባ ያለ ድሮም ኦሮሞ ነበረ፣ አሁንም አለ። መሀል የገባ ነገር የለም። ኦሮሞ ህዝብ ነው። ገብቶሃል አይደል? ከህዝብ ጋር የሚገናኝ ነገር አይደለም። አማራ ህዝብ ነው፣ ከህዝብ ጋር የሚገናኝ ነገር አይደለም። ሲንግል ፓርቲ አዲስ የመጣ ፓርቲ ጠርቶ ሁሉንም ጠርቶ ሰብስቦ ስቲል መሀል ያለ አሁን መሀል ያለ መጀመሪያ ግን መሀል ያልነበረ ገባ ጠርቶ ነው የነበረ። ኦሮሞ አይደለም፣ አማራ አይደለም፣ ህዝብ አይደለም። ገባ ፓርቲ ሲንግል ፐርሰን ወረ ፓርቲ ነው። እሺ ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ ይላል። ምን ማለት ነው? ይሄ ማለት ራሱ ብሔርተኛ ሆኖ ኢትዮጵያዊነትን የሚያቀነቅነውን እነዚህ ዘረኞች ናቸው እያለ እንደሚጠቁሙ እነኝማ የድሮ ስርዓት ናፋቂ አሁን እየሰማ ነው እንዳሉ ማለት ነው። የድሮ ስርዓት ናፋቂ እነኝማ እንትን ናቸው ብሎ ገባ ሰው እንዲፋን ወደ ማድረግ ይሄዳል ማለት ነው። የራሱን መጀመሪያ የራሱ እኛ መጮህ ያለብንን ጩኸት እሱ እየጮህልን ነው ማለት ነው። ገባ እኛ እንደዚህ ነው ብለህ እንዳትከሰው ቀድሞ እሱ ይጮህላል። እነኚህ እንትን ናቸው ብሎ ዲፋይን ያደርጋል በሆነ ነገር ማለት ነው። እሺ የመጨረሻ ወይ አዲስ አበባ አዶ ሸገር የሁሉ አይደለ ወይ ሞላ ሀገሩ ይላል። እዚህ ጋር አዲስ አበባ ውስጥ መኖር ችግር እንደሆነ አዲስ አበባ የእሱ እንዳልሆነ የሚገልጽ ነው። ስለዚህ መከፋቱን ያሳብቃል የሚሉ አሉ። ይሄን እንዴት ነው የተረዳው? አዲስ አበባ የሁላችን ሆኖ ለተወሰኑ ብቻ የተፈቀደ የተወሰናችን ደግሞ የተገፋን የተበደለን አይነት ትርጉም የሚሰጥ ግጥም ነው ይላሉ። አዲስ አበባ ውስጥ እንደዚህ አይነት ነገር አለ ብለህ ታስባለህ? በሚገባ አዲስ አበባ ውስጥ ከሆነ ክልል መኪና አይገባም፣ ይከለከላል። ከሆነ የሆኑ ህዝቦች ደግሞ በማንነታቸው ተመርጠው ይታሰራሉ። አማራና ኦሮሞ ብቻ አይደለም፣ አማራም ይታሰራል፣ ኦሮሞ ይታሰራል። አዲስ አበባ ከስርዓቱ ጋር ማሄድ ኦሮሞ ይታሰራል፣ ከስርዓቱ ጋር ማሄድ አማራ ይታሰራል፣ ከስርዓቱ ጋር ማሄድ ትግራይ ይታሰራል። ብሔር አያድንህም፣ ማንነት አያድንህም ነው። እዚህ ጋር ዲስፕሌይ ፖስት እዚህ ጋር የምትደውሉልኝ ሰዎች ዩቲዩብ ላይ ባስቀምጥኩላችሁ ስልክ ደውሉ ፕሊስ። እሺ ሁሉም ብሔር ብሔረሰቦች የሚገፉ ከሆነ ስለዚህ ለሁሉም ያልተመለሰ ስርዓት ነው ማለት ነው። ሁሉንም በአንድ አይን ማየት ነው። በአንድ አይን የሚያየውም ደግሞ ባላንስ ሊሆን ነው ማለት አይቻልም። ሁሉንም የሚገፋ ሁሉንም የሚከለክል ከሆነ ሁሉንም የሚከለክል እኮ ነው። የሆኑ ሰዎች የብልጽግና ችግሩ መደበቂያው ብሔር ነው። ገባ የሆነ ብሔር ውስጥ ነው የሚደበቀው። ለምሳሌ ተነስተ አብይ አህመድ ዛሬ ስትሳደብ ይነሳል። እንዴ እሱ እኮ ኦሮሞ ስለሆነ ነው፣ እሱ እኮ አማራ ስለሆነ ነው። እዛ ውስጥ ያለውን አንዱን አማራ ስትሰድበው እንዴ እሱ እኮ አማራ ስለሆነ ነው ብሎ ይነሳል። ገብቷል? ማንን ስልኩ ተቋረጠበት። ሄሎ እሺ ወንድሜ የቅድሙ ተቋረጠ። ደውልልኝ መልሰህ። የቴዲ አፍሮን አቤት ይሰማል። ዳስጣልን ሰምተሃል? ዳስጣልን ሰምተሃል? በትክክል ሰምቻለሁ። እሺ እንዴት ተረዳኸው? ብቻ እኔ ሰምቼዋለሁ እኮ። ሰምተህ ከሆነ ምን ተረዳህ? እኔ የተረዳሁት በቃ የሀገሪቱን ችግር ነው የገለጸበት ነው ብዬ ነው የማምነው። የከተማዋንም ይሁን ሁሉን ነገር በቃ የታየውን ነው የገለጸ። ሚዛናዊ ነው ብለህ ታስባለህ? ለምሳሌ አንዳንዶች ሙሉ ለሙሉ የተሰሩ ስራዎችንም አፈር ከድሜ ያበላ ነው ይላሉ።
ለሚሰራው ስራ በተለይ ጠቅላይ ሚኒስትሩ ለሚሰሩት ስራ ምንም ክሬዲት ያልሰጠ ነው ይላሉ። አንዳንዶች ደግሞ የህዝብን ችግር ፍንትው አድርጎ ያሳየ ነው ይላሉ። አንተ ምን ትላለህ? ድምፅ አይሰማም ወንድሜ። ለምሳሌ እኔ ነገር አሁን መቼም እንግዲህ አንድ ሰው ድምፅ አይሰማም ወንድሜ። አሁን ይሰማል? እሺ ቀጥል። ምን አልከኝ? አሁን ይሰማል ይመስለኛል። ቀጥል። አንድ ሀገር ዲሞክራሲ ሲሆንና ፍትሃዊ በሚሆን ሰዓት እያንዳንዱ የደረሰው በደል ወደ ፍርድ በሚቀርብና እያንዳንዱ የተደረገው ድርጊት አደባባይ ሲወጣና ሐውልት ሲቆም ኢትዮጵያ ላይ ምን አይነት ታምር ተፈጥሯል ብለህ ራስህን ታያለህ። አሁን አንዳንዶች ሄሎ ቴዲ እንዴት ነህ? ሰላም ነው ወይ? አለው እግዚአብሔር ይመስገን። የቴዲ አፍሮ እንዳስጣል ሰምታለሁ ወንድሜ? አዎ ሰምቻለሁ፣ በደንብ ሰምቻለሁ። ሰምተን ደግሞ ሀሳብ እንድንሰጥ ደግሞ ስላደረከ እናመሰግናለን ቴዲ። በጣም ነው ማከብር፣ በጣም ነው የምወድ። ሰላም ነው፣ ከልብ አመሰግናለሁ። እሺ ለመጀመሪያ እንዲሆነን ወይ ዳንታ አትንገረኝ ማንነቷን ምጥ አታስተምርም ልጅ እናቷን ሲል ማን ነው እናት ማን ነው ልጅ? ቴዲ አንተ ከምትጠይቀኝ እየመለስኩ ልሄድ ወይስ ያንተን ሀሳብ ሰመሪ ትሰጣለህ? ችግር የለውም። በጣም አሪፍ። እሺ ያው እንግዲህ ይሄ እንግዲህ በአባባል በተረት ደረጃ የሚባለው ምጥ አታስተምርም ልጅ እናቷን ይባላል። ሁላችንም የምናውቀው ነው። የምታስተምረው እንግዲህ ምንድነው? አንድ የምታውቀውን ነገር አንድ እኩያክ ቢሆንም ወይም ደግሞ ከአንተ በላይ አያውቅም ብለህ የምታስበው ሰው መጥቶ ሊነግርህ ሲፈልግ ወይ አንተ አታስተምረኝም ይላል። ያንን ሊል የፈለገው ግን በፖለቲካው ግን ስመነዝረው እኔ አብረው የነበሩ ሰበሰብን፣ አከበርን ቀኑን። ከዛ በኋላ ግን ነገሮች እየተቀየሩ መጡ። ነገሮች እየተቀየሩ በመጡበት ሰዓት ያ ሁሉ መከፋፈል፣ ልዩነት በየቤቱ ቤት ሲከፈት ሲሰበር፣ አረንጓዴ ቢጫ ቀይ የያዘው ሲቀጠቀጥ ሲመታ፣ አትገባም አዲስ አበባ የኛ ናት ገለመድ፣ ብዙ ነገሮች ሲነሱ በዚህ ጋር እግሩ ላይ የሚወደቀው የነበረው ታማኝ በየነ ራሱ ሳይቀር ፊቱን ማዞር ጀመረ። እነ መሳይ መኮንን ፊታቸውን ማዞር ጀመሩ። ሁሉም ዞር እያሉ ሌላ ወገንተኝነት መያዝ ጀመሩ። ይዘውን ገብተው አስገብተውን በቃ ልክ ነው ትክክለኛ መንገድ ላይ ሄደናል እያሉን አስጨብጭበው ካሳፈሩን በኋላ እነሱ ወጥተው መሀላችን ገቡ። መሀል ገቡም የሚለው መሀል የገቡት እነሱ ዶቹና በዶክተር አብይ በአመራሩ ላይ መሀል ገቡ እንጂ እነሱ ናቸው መሀላችን የገቡት። ከአንድ ሰው መሀል አንድ ሰው ሁለት ሰው ሲጣላ መሀል ስትገባ አንተ ነህ መሀል የገባኸው። ስለዚህ ብልጽግናዎች ናቸው የገቡት ለማለት ነው። እነሱ ናቸው መሀላችን የገባ አንተ ነህ። ታማኝ የሆኑ ስም መጥቀስ ችግር ከሌለው እጠራቸዋለሁ። ሁሉም እና ሀብታሙን በላቸው እነማንም ከግብጽ ጋር ከኤርትራም ጋር ከማንም ጋር ኢትዮጵያ እናፈርሳለን ካሉ ጋር የተሰለፉት አሁን መሀላችን የገቡት እነሱ ናቸው። እነሱ ገብተው ባንዲራችንን አስጣሉ። በዚህ ጋር ፍርሃት እየለቀቁብን ሰውን እንትን እያሉ ማለት ነው። በቤተሰብ ሊመጡብህ ይችላሉ። በምትሰራው መንገድ በስራ ቦታ ላይ በሁሉ ነገር እየመጡ መተህ እንዳትዘፍን ምን ነው ትዝ አይለንም እንደ ጎሳዬ ተስፋዬ እኮ 8 ዓመት ሙሉ እኮ እዚች ሀገር መጥቶ ዘፍኖ አያውቅም እኮ ከወያኔ ጋር ስለበላ። ቴዲንም አሁን እንደዛ ሊያደርጉት ነው። ቴዲ ኦኬ፣ ለዚህ ጥያቄ መልስ ልመልስልህና እነሱ ኢትዮጵያዊነትን ሊያስተምሩን አይችሉም። በቃ ኢትዮጵያዊነትን ጥለዋታል። ኢትዮጵያዊነትን ሽጠዋል። እነሱ ስትል እንዲገባን ስፔሲፊካሊ ቀጥታ እነሱ ማለት አሁን የኢትዮጵያ ተቃዋሚ የሆኑት ሸኔ በለው ፋኖ በለው
ወያኔ በለው ሻዕቢያ እነዚህ ግሩፖች ተቀናጅተው አሁን ኢትዮጵያ ሊወጉና ሊያፈርሱ የተቀናጁት እነዚህ ግሩፖች ናቸው። ስለዚህ ለፋኖች ነው እያልክ ያለው? አዎ እነ ፋኖ የሚባሉት አሁን ጽንፈኛው ፋኖ ነው ማለት ፋኖ እኔም ፋኖ ነኝ። ግን ጽንፈኛው ፋኖ አሁን ከመከላከያን ሊገል የሚፈልገው ኢትዮጵያን ሊመታ የሚፈልገው እነሱ ናቸው። ኢትዮጵያዊነትን ሊሰብኩኝ የሚፈልጉት ኢትዮጵያዊነትን ዶክተር አብይ ከዚህ በላይ እንዴት አድርጎ ይስበክልኝ? እሺ ኢትዮጵያን ከዚህ በላይ እንዴት አድርጎ ያስተምረኝ? አንዳንዶች እንደውም ይሄ ግጥም የተወሰደው በቀጥታ ከዘመነ ካሴ ንግግር ነው ይላሉ። ዘመነ ካሴ በተለያዩ መድረኮች የተናገራቸው ንግግሮችን ብንሰበስባቸው ይሄን ግጥም ይሰጡናል ይላሉ። ትዝ ይል እንደሆነ የዛሬ 8 ዓመት ፕሮፌሰር ብርሃኑ ነጋ ወደ ባህር ዳር ሊሄዱ ሲሉ ለአማራ ኢትዮጵያዊነትን መንገር ለክርስቶስ ክርስትናን መንገር ነው ምጣት ታስተምር ልጅናቷን አይነት ነገር ተናግሯል። እና ይሄ የተወሰደው ከሱ ከዘመነ ካሴ ነው ይላሉ። ምን ትላለህ? አሁን አስታወስከኝ፣ በደንብ አስታወስከኝ። አዎ ግን ጅራፍ ራሱ ገርፎ ራሱ ይጮሃል ይባላል። ስለዚህ ከሱ ከተወሰደ እንደገና እሱ ላይ እንዴት ሊዘፈን ይችላል? ይሄን ያለው ዘመነ ካሴ ከሆነ የተዘፈነው እሱ ላይ ነው እንዴት ሊባል ይችላል? አዎ ግን እኮ ምጥ እናቷን አስተማረች እኮ እሱ ከመወለዱ በፊት የዘመነ የሚባል ቁንቡርስ ይሄን ያለው ዘመነ ካሴ ከሆነ የተዘፈነው እሱ ላይ ነው እንዴት ሊባል ይችላል? አዎ ግን እኮ ምጥ እናቷን አስተማረች እኮ እሱ ከመወለዱ በፊት የዘመነ የሚባል ቁንቡርስ የሆነ ሩም አልተሰጠም። ሙሉ ለሙሉ ጠቅላይ ሚኒስትሩ የሰራቸውን ስራዎች አፈር ከድሜ ያበላ ነው። ሚዛናዊ መሆን ቢችል የሚሉ ወገኖች አሉ። አንዳንዶች ኖ ምንም ሚዛናዊ የሚያሰኝ ነገር የለም የተናገረው ሪያሊቲው ነው ይላሉ። ምን ትላለህ አንተ? እኔ ይሄንን የምለው ዶክተር አብይን ሲጀመር ለዶክተር አብይ የተዘፈነ ነው ብዬ አላምንም። ይሄ የተዘፈነው ለጽንፈኞቹ ነው፣ ለጽንፈኛ ነው የተዘፈነው። እንደውም አብይ ዶክተር ማነው ቴዲ ሊገልጽ የፈለገው ምንድን ነው? ይሄንን 8 ዓመት እና 9 ዓመት ስለጠፋ በነበረው ችግር በተነሳው ስብስብ ዘፈኑን ስሰማ አልቅሻለሁ፣ አዝኛለሁ። ገባ? የሚያሳዝን ነው፣ የሚያባባ ነው። ምክንያቱም የመጣንበት መንገድ በጣም የሚያስለቅስና በጣም የሚያሳዝን ስለነበረ ማለት ነው። ያንን የመጣንበት መንገድ ለተዘፈነው ለአማራ ፋኖች ነው ካልከኝ ያን